ቤት አጣን ብላችሁ አታኩርፉ። አምላካችሁ እንኳን ቤት አልነበረው። ባለጠግነት ቀረብን ብላችሁ አታውረምርሙ። ባለጠጋው ስለኔና ስለናንተ ደሃ ነው የሆነው። ሰው ሸሸኝ እንዳትሉ። ማን አብሮት ይቆማል ከእናቱና ከቅዱስ ዮሐንስ በቀር? መቃብር እንኳን ነፍጋለች። እንዳይከፋችሁ እንዳያማችሁ። ለሱ ያልሆነች ዓለም ለእናንተ ጀርባ ብትሰጣችሁ ብርቅና ድንቅ አድርጋችሁ እንዳትቆጥሩት። ግን ለዓለም የሰጠው ኑዛዜ ቢኖር እናቱን ነው የሰጠው። ውሰድ አለው። ይዟት ወሰዳት። ማርያምን ለመውሰድ አትፍራ አይደል ያለው? ለመውሰድ እንዴት ትፈሯታላችሁ እናንተ? አትፍራ፣ ውሰዳ። በቤት አስገባ። በልብ ቤት የሚለው ልብ ነው። ቤትን አስተካክል ሲለው ሕዝቅያስ ልብህን ነው። በልብህም አኑራት። እንደውም ፓትርያርክ ሲኖዳ አንድ አስደናቂ ንግግር ይናገራሉ። ምን ይላሉ? አንተ ዮሐንስ ሆይ ይላሉ፣ ማርያምን የወሰድካት ወደ ቤት ልትረዳት፣ ልትደጉማት፣ ልታግሳት፣ ልትጦራት እንዳይመስልህ ይላሉ። እናስ የአገልግሎት ውበት እንድትሆን የወሰድካት፣ የቤት በረከት እንድትሆን የወሰድካት፣ የአገልግሎት ጉልበት እንድትሆን የወሰድካት አንተ እሷን አትደጉማትም፣ አንተ እሷን አትጠቅማትም። እሷ አንተን ትጠቅማለች እንጂ። እንደውም አንዳንድ ሊቃውንት ምን ይላሉ? ቅዱስ ዮሐንስ ይሄን ያህል ተራቆ የተናገረው ማርያም ቤት ውስጥ መምህርቱ ስለነበረች ነው ይላሉ። አዎ ወጣ ወደ ላይ አቤቱ አለቻ። ወደ ውሰዳት፣ አታባራት። በረከትና ጠዋት ስነግራችሁ ሰምታችሁኛል። ባህታዊው ኤልያስ ለሰራብቷ ሴት ጥቅም ነበር ጉዳት ነበር? ጥቅም ነው። አንቺ የሰራብቷ ሴት ሆይ ኤልያስ በመምጣቱ ጠቀመሽ ወይስ ጎዳሽ በሏት። በረከቷ ነበረ። በረከትህን አታባር።